ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ለእናንተ ይሁን ውድ የሊብራ ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ሊብራዎች፣ እናንተ በተፈጥሯችሁ የውበት የስምምነትና የሚዛን ሰዎች ናችሁ። እናም ይሄ ሰኔ ወር ለእናንተ በጀብዱ፣ በሙያ እድገትና በፍቅር ሕይወታችሁ ላይ አስደሳች ለውጦችንና አዳዲስ አቅጣጫዎችን ይዞ ይመጣል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። ውድ ሊብራዎች፣ ጀብደኛ መንፈሳችሁ እስከ ሰኔ 20ኛው ቀን ድረስ በእሳት ይያያዛል። ፀሐይ በጀሚንና በእናንተ 9ኛ የጉዞና የመስፋፋት ቤት ውስጥ ስታበራጉዙ በዚህ ወር የእናንተ ተወዳጅ ነገር ይሆናል። ስለዚህ በምታገኙት እያንዳንዱ አጋጣሚ ከለመዳችሁት ነገር ራቁ። ጥልቅ ውይይቶች። ተራ የሚመስሉ ውይይቶች በፍጥነት ወደ ጥልቅ ፍልስፍናዊ ምርምሮች ሊለወጡ ይችላሉ። ይህ በአውሮፕላን ማረፊያ ላውንጅ ውስጥም ሆነ በተጨናነቀ የሕዝብ ገበያ ውስጥ ሊሆን ይችላል። የጁፒተር ትልቅ ሽግግር ከሰኔ 9 ጀምሮ የጉዞ ፍላጎታችሁ ዋንደር ዋስት። በሰኔ 9 የንግድ መንፈስ ያለው ጁፒተር ከ2014 ወዲህ ለመጀመሪያ ጊዜ ወደ ካንሰር እና ወደ እናንተ የሙያ ቀጠና ይሸጋገራል። የሙያ እድገት። ይህ ታላቅ የአንድ ዓመት ውደት ለሙያ እድገት፣ ለእውቅናና ለስኬት አስደናቂ ዕድሎችን ሊያመጣ ይችላል። የአጋርነት ፈተና ማስጠንቀቂያ። ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 18 ጋር ከአደባባይ ከስቶየር ሲፈጥር አጋሮቻችሁ በምኞቶቻችሁ ሊያስፈራሩ ይችላሉ። በተለይ ከስራ ሰዓት ውጪ ስትሆኑ የሥራ ወሬን ወደ እያንዳንዱ ውይይት ላለመምጣት ሞክሩ። የፀሐይና የጁፒተር ውህደት ከሰኔ 20 ጀምሮ። በሰኔ 20 የክረምት መጀመሪያ ቀን ሰመር ሶልስቲስ ላይ ፀሐይ ከጁፒተር ጋር በካንሰር ስትቀላቀል ለ4 ሳምንታት ያህል በገንዳ አጠገብ የሚደረጉ የኃይል ምሳዎችን፣ ፓወር ዋንቼስ እና የከፍተኛ ደረጃ ግብዣዎችን ያዘጋጃቸዋል። የተአምራት ቀን ሰኔ 24 ደረጃችሁን ከፍ የሚያደርግ ወርቃማ ዕድል። በሰኔ 24 ፀሐይና ጁፒተር ለኩ የተአምራት ቀን ወይም ጁፒተር ካዝሚ ሲዋሃዱ በእጃችሁ ላይ ሊወድቅ ይችላል። ሚዛንን መጠበቅ። ሚዛንን መጠበቅ ሁሌም ግብ ነው። እናም እነዚህ የውጭ ጫናዎች ለሱ ምልክታችሁ ብዙ ሊሆኑ ይችላሉ። የማርስ የመረጋጋት ኃይል ከሰኔ 17 ጀምሮ እንደ ድል ሆኖ የተወጠረው ማርስ ከሰኔ 17 እስከ ነሐሴ 6 ድረስ ወደ ቨርጎ ይገባል። ይህም በ12ኛ የፈውስና የማገገሚያ ቤታችሁ ውስጥ ኃይሉን ይቀንሳል። ራስን መንከባከብ። ስለ ስፓ ቀናት፣ ማሳጆች፣ ዕለታዊ ማሰላሰሎች አስቡ። እናም አስፈላጊ ለሆነ ራስን መንከባከብ በፕሮግራማችሁ ውስጥ ቦታዎችን መድቡ። ከጀርባ የሚሰሩ ዕቅዶች። ይህ የማርስ ውህደት ከጀርባ አንዳንድ ዕቅዶቻችሁን ለማስተካከልም ዋና ጊዜ ነው። ራሳችሁን ተቆጣጠሩ። ሁሉም ነገር ወዲያውኑ መገለጥ የለበትም። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለውበት ወዳድ ሊብራዎች ወደ ጉዳይ በዝርዝር እንግባ። በዚህ ሰኔ ወር ብዙ እስከ 17ኛው ቀን ድረስ ተጫዋቹ ማርስ ሊዮን እና 11ኛ የማህበረሰብና የግንኙነቶች ቤታችሁን እያሞቀ ነው። በጓደኛ ቡድናችሁ ውስጥ ካለ ሰው ወይም በጋራ ጉዳይ አማካኝነት ከምታገኙት ለጋስ ነፍስ ጋር ፍንጣቂዎች ሊበሩ ይችላሉ። ማህበራዊ ግንኙነት ስታደርጉ አይኖቻችሁን እና ልባችሁን ንቁ አድርጉ። ለጥንዶች የጓደኝነት ትስስር። ቀድሞውኑ ጥንድ ከሆናችሁ በጋራ እንቅስቃሴዎች አማካኝነት የግንኙነታችሁን የጓደኝነት ገጽታ በማጥለቅ ላይ አተኩሩ። የበጋውን የኮንሰርት መርሃ ግብር ተከታተሉ ወይም ከሌሎች ጥንዶች ጋር የራት ግብዣ አድርጉ። የቬነስ የፍትወት ተጽዕኖ በወሩ በሙሉ
በጋራ ፕሮግራማችሁ ላይ ለሁለታችን ብቻ የሚሆን ጥቂት ቦታ መተውን ያረጋግጡ። አሳሳዋ ቬነስ የሰማይ ገዢያችሁ ሙሉ ወሩን በታውረስ እና በእናንተ ስምንተኛ የፍትወት ቤት ውስጥ ታሳልፋል። ከፍተኛ የፍትወት መሳሳብ። ይህ ከፍተኛ የአልጋ ኬሚስትሪ በክፍሉ ማዶ የሚተያዩ አይኖች አይነት ኃይል ነው። የስሜት መጎልበት እና ቅናት ስሜቶች ይጠናከራሉ፣ ነገር ግን ተጠንቀቁ። ወደ ባለቤትነት ስሜት ሊያመሩ ይችላሉ። እነዚያን የቅናት ስሜቶች ተቆጣጠሯቸው፣ ነገር ግን ችላ አትበሏቸው። የውስጣዊ ስሜት ጥቆማ። ውስጣዊ ስሜታችሁ በቀይ ምልክት እየጠቆማችሁ ሊሆን ይችላል። በተለይ በሰኔ 9 ቬነስ ከልክ ባለፈ ፕሉቶ ጋር በሚፈነዳ ከአደባባይ ክስቱ ውስጥ ስትጋጭ። ተግባራዊነት እና እውነታ። መሬት ላይ ቆዩና ሰዎችን ከመሳባችሁ በፊት በደንብ ወቋቸው። ማሳደድን ማቆም። ቀይ ፕላኔት እዚህ እስከ ነሐሴ 6 ድረስ ሲንተከተክ ወደ ኋላ ተቀምጣችሁ ማን ወደ እናንተ እንደሚመጣ ማየት አለባችሁ። እንኳን ደህና መጣችሁ የሚል ስሜት አንጸባርቁ። ጊዜና ቦታን በመክፈት ፍቅር ሊያብብ የሚችልበትን ሁኔታ ፍጠሩ። ፍላጎታችሁን ካሳወቃችሁ በኋላ እና ምናልባትም ብዙ እርምጃዎችን ከወሰዳችሁ በኋላ ሌላኛው ሰው መልሶ እንዲታድጉ ጥሩ ነገር በመስራት ላይ። ማርስ በዚህ የመንፈሳዊ የሰንጠረዥ ቀጠናችሁ ውስጥ መገኘቱ ለፍቅር ሕይወታችሁ አስደናቂ የሆነ የ7 ሳምንት ምዕራፍ ሊያመጣ ይችላል። እናም አሁን በታውረስ ከቬነስ ጋር በሚስማማ የምድር ትራይን ውስጥ ስለሆነ ፍቅር ጥልቅ የበለጠ ቅዱስ ቃና ይይዛል። ቀስ ብሎ መደሰት። ፍጥነታችሁን ቀንሱና የመሳሳብን ስሜታዊ መገለጥ ተደሰቱ። በጣም ጠንክራችሁ መስራት የለባችሁም ሊብራዎች። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ለሚዛናዊዎቹ ሊብራዎች ወደ ገንዘብ ነክ ጉዳዮች እንምጣ። ኮከባችሁ እየወጣ ነው። በሰኔ 9 ጁፒተር ወደ የሰንጠረዣችሁ ጫፍ ይወጣል። ይህም የ12 ወራት የሙያ ማሻሻያ ያስጀምራል። የጁፒተር የሙያ እድገት የማስፋፋት ፕላኔት ከ10 ዓመታት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ ወደ ካንሰር እና ወደ እናንተ 10ኛ የደረጃና የምኞት ቤት ይገባል። ይህ ብርቅዬና ወርቃማ ጊዜ ነው። አዲስ ሥራ ለመጀመር፣ ያንን የህልም ሚና ለማሳደድ ወይም በዘርፋችሁ እንደ መሪ ራሳችሁ ለማስከተል። አስደናቂው ቀን ሰኔ 24 ፀሐይ ከጁፒተር ጋር በሰኔ 24 ለኩ የአስደናቂውን ቀን ክስት ቀላቀል የኃይል መነቃቃቱ ይገነባል። ይህ የዓመቱ ለሙያ ግኝቶች በጣም እድለኛ ከሆኑ ጊዜያት አንዱ ነው። የጀሚኒ ወቅት እስከ ሰኔ 20 ድረስ የጀሚኒ ወቅት 9ኛ የጉዞ የንግድ ሥራና የህትመት ቤታችሁን ያነቃቃል። አዳዲስ መድረኮችን ወይም የንግድ ሞዴሎችን መርምሩ። የወሩ አጋማሽ ግጭት በወሩ አጋማሽ አካባቢ ወደ ኋላ እንደቀሩ ከሚሰማቸው ሰዎች ግጭት ሊኖር ይችላል፣ ነገር ግን ብርሃናችሁን አታብዙ። የማርስ የውስጥ እይታ ሰኔ 17 ጀምሮ ማርስ በሰኔ 17 ወደ ቨርጎ እና ወደ እናንተ ውስጥ እይታ 12ኛ ቤት ይሸጋገራል። ይህም ማርስ ነሐሴ 6 ላይ ወደ ሊብራ እስከምትገባ ድረስ የሚቆይ ጸጥ ያለ የበለጠ ስትራቴጂያዊ ጊዜ ያመለክታል። ከጀርባ የሚሰሩ እቅዶች እስከዚያው ድረስ በፈውስ ከጀርባ በሚደረግ እቅድና ራዕያችሁን ከእውነተኛ ዓላማችሁ ጋር በማጣጣም ላይ ያተኩሩ። የበጋው መጨረሻ ዕድል በዚህ በጋ መጨረሻ ላይ በተለይ ማርስ እስከ መስከረም 22 ድረስ በእናንተ ምልክት ውስጥ ስለምትቆይ ለመገለጥ ፍጹም የሆነ መስኮት ይኖራቸዋል። በመጨረሻም ውድ የሊብራ ቤተሰቦች እንደምታዩት ሰኔ ወር ለእናንተ በጀብዱ፣ በሙያ እድገት፣ በፍቅር ጥልቀትና በገንዘብ ነክ ጉዳዮች ላይ አዳዲስ እድሎችን ይዞ ይመጣል። የሰማይ አካላት የሚሰጧችሁን ይህንን ሚዛናዊ ኃይል ተጠቅማችሁ ሕይወታችሁን ወደ ላቀ ደረጃ ለማድረስ ጥረት አድርጉ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ለዛሬ ያዘጋጀንላችሁ የሊብራ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ሰላም፣ ውበትና ሚዛን ከእናንተ ጋር ይሁን። ሰላም፣ ቸርን ሰንብት።